ዓለም የወንድ ልጅን እንባ አታውቅም። ዓለም የሚያስደስታትና የምታከብረው የወንድ ልጅን ላብና የድል ውጤት ብቻ ነው። ማንም ሰው ማታ ምን ያህል እንደጨነቀ፣ አልጋ ላይ ተኝተህ ጣሪያውን እያየ ስንት ሰዓት እንደቆጠርክ፣ ወይም በውስጥ ያለውን የውድቀት ፍርሃት ለማሸነፍ ምን ያህል እየታገልክ እንደሆነ ማየት አይፈልግም። ዓለም የምታይ ስኬታማ ስትሆን ብቻ ነው። ዛሬ የምነግራችሁ ስለ ውጫዊ አርቲፊሻል ስኬት አይደለም። ዛሬ የምንነጋገረው ማንም ሚዲያ ስለማያወራለት ወንድ ልጅ ስኬታማ ለመሆን ራሱን ቀይሮ ቤተሰቡን ለመደገፍ በየቀኑ ስለሚከፍለው ስውርና ጨለማው ማወጋ ነው። እንኳን ወደ አይዲያ ኪዩብ በሰላም መጣችሁ። ዛሬ ለየት ያለ የብዙዎቻችሁን ህይወት መስመር የሚያስይዝ ጥልቅ የ30 ደቂቃ ጉዞ አብረን እናደርጋለን። ይህ ቪዲዮ ውስጣችሁ የጠፋውን እሳት መልሶ ያነሳሳል። ወደ ዋናው ታሪክ ከመግባታችን በፊት ግን ይህንን ቻናል ሰብስክራይብ በማድረግ የዚህ ጠንካራና አሸናፊ ማህበረሰብ አባል እንድትሆኑና የደውል ምልክቷን እንድትጫኑ ጋብዛችኋለሁ። እናንተ ሰብስክራይብ ማድረግ እኛን እይታችንን እንድንመለስና የተሻለ ነገር እንድንሰራ ጉልበት ይሆነናል። ለእናንተም በየቀኑ ህይወታችሁን የሚገነባ እውቀት ያደርሳል። ካደረጋችሁ ወደ መራራው እውነት እንለፍ። የኃላፊነት ሸክምና ፍጹም ብቸኝነት። አንድ ወንድ ልጅ እድሜው ከፍ እያለ ሲመጣ በትከሻው ላይ የሚጫነው የኃላፊነት ክብደት እጅግ ከባድ ነው። ገና ጠዋት ሲነሳ ጠንካራ መሆን አለብህ፣ ማልቀስ የለብህ፣ መሸነፍ የለብህም የሚለው ድምፅ በጭንቅላት ውስጥ ያንኳኳል። ከበስተጀርባው የሚመለከቱት አሮጊት እናቱ አሉ፣ የሚጠብቁት ታናናሾቹ አሉ፣ ነገ የሚመሰረተው ህይወት አለ። ይህ ሁሉ ሸክም በአንድ ሰው ትከሻ ላይ ነው። ግን ትልቁ ሰበር ዜና ምንድን ነው? በዚህ ጉዞ ላይ ወንድ ልጅ ፍጹም ብቸኛ ነው። ሴቶች ስሜታቸውን ለጓደኞቻቸው አውጥቶ የማልቀስ የመናገርና የመጽናናት እድል አላቸው። ህብረተሰቡም ያዝንላቸዋል። ወንድ ልጅ ግን ህመሙን፣ ጭንቀቱንና ፍርሃቱን ብቻውን እንዲወጣው ይገደዳል። ወንድ ልጅ አያለቅስም በሚል የሰበካ መርዝ ምክንያት በክፍሉ ውስጥ፣ በጨለማ ውስጥ ወይም በስራ ቦታው መጸዳጃ ቤት ውስጥ ብቻውን ስቅስቅ ብሎ አልቅሶ ፊቱን ታጥቦ ምንም እንዳልተፈጠረ ፈገግ ብሎ ወደ ውጭ ይወጣል። እስቲ ዙሪያቸውን ተመልከቱ። ዛሬ የምናያቸው ትልልቅ ስራ ፈጣሪዎች፣ በስራቸው ስኬታማ የሆኑ ወንዶች ወይም ጠንካራ የሚባሉ ስብዕናዎች ሁሉ ያንን አንጸባራቂ ስኬት ከመጎናጸፋቸው በፊት ለዓመታት ማንም ሳያውቅላቸው፣ ማንም ሳያበረታታቸው በፍጹም ብቸኝነት በጨለማ ውስጥ የሰሩባቸው ረጅም ምሽቶች ነበሩ። ማንም ያላጨበጨበላቸው፣ ማንም በርታ ያላላቸው፣ ነገር ግን በውስጣቸው ባለው እምነት ብቻ ተጉዘው እዚህ የደረሱ ወንዶች ናቸው። ወንድ ልጅ በውጫዊው ዓለም ካሉ ጠላቶች ጋር ከመዋጋቱ በፊት መጀመሪያ ማሸነፍ ያለበት በጭንቅላት ውስጥ ያለውን ትልቅ ጦርነት ነው። እዚህ ጋር ነው ልዩነት የሚፈጠረው። ብዙ ወንዶች በታሰረ አስተሳሰብ ወይም ፊክስድ ማይንድ ሴት ወጥመድ ውስጥ ይወድቃሉ። የታሰረ አስተሳሰብ ማለት ምን ማለት ነው? እኔ አልችልም፣ እድል የለኝም፣ የተወለድኩበት አካባቢ አይመቸኝም፣ ካፒታል የለኝም፣ አገሪቱ አትሰራ ብሎ ራሱን ማሳመን። ይህ አስተሳሰብ የወንድ ልጅን ጉልበት፣ ተስፋና ወንድነቱ ገሎ ቁጭ የሚያደርግ ትልቁ መርዝ ነው። እኔ ምንም ማድረግ አልችልም ብለህ ካሰብክ ገና ሳትዋጋ ተሸንፈሃል። በአንጻራው ግን ስኬታማ የሚሆነው ወንድ በውስጡ ግሮዝ ማይንድ ሴት የገነባው ነው። ግሮዝ አስተሳሰብ ማለት ውድቀትን እንደ ፍጻሜ ማየት ሳይሆን እንደ ትልቅ መማሪያ ትምህርት ቤት መውሰድ ነው። ስራው ሳይሳካ ሲቀር እኔ አልሆንም አይልም። ከዚህ ውድቀት ምን ተምሬያለሁ፣ በቀጣይ ምን ማስተካከል አለብኝ ብሎ ይጠይቃል። ስኬታማ ወንድ ስሜቱን መቆጣጠር የቻለ ወንድ ነው። ዛሬ ብዙዎች የሚሸነፉት በስሜት ስለሚነዱ ደስ ሲላቸው ብቻ ይሰራሉ፣ ሲደብራቸው ይተዋል። ነገር ግን እውነተኛው ስኬት የሚመጣው ሲደብርህም ሲደክምህም ልብህ ተሰብሮ ሳለ ሰማዩ ጨልሞብህ እያለ መነሳትና መስራት ያለብህን ነገር በትክክል ስትሰራ ብቻ። ሞቲቬሽን ስራውን በስሜት ያስጀምራል። ዲሲፕሊን ግን ውጤቱን ጨርሶ በእጅ ያስረክባል። ስኬት በነፃ የሚታደል ስጦታ አይደለም፣ በየቀኑ በላብና በደም የሚገዛ ውድ ዕቃ። ያለህበትን ህይወት ለመቀየር ከፈለግ የዕለት ተዕለት ትግል ውስጥ መግባት አለ። ጠዋት ሰው ሁሉ ተኝቶ በብርድ እየተሸነፈ እያለ አንተ ግን በጊዜ መነሳት አለብህ። ወደ ጂም ሄደህ አካልህን መገንባት፣ የውስጥህን ቁጭት ብረት ላይ ማውጣት አለብህ። ኮምፒውተር ፊት ለፊት ተቀምጠ አዳዲስ ክህሎቶችን፣ ቢዝነስ፣ ሽያጭ፣ ቴክኖሎጂ እውቀት ለመጨበጥ አእምሮን ማድማት አለብህ። እነዚህ ሁሉ ድርጊቶች በየቀኑ ሲደጋገሙ በጣም አሰልቺ ናቸው፣
ግን ሕይወትን የሚቀይሩት እነዚህ አሰልቺ ቀናት ናቸው። ጊዜያዊ ደስታን መስዋዕት ማድረግ መቻል አለብን። ዛሬ ጓደኞች ካፌ ላይ ተቀምጠው ወሬ ሲያወሩ፣ ፊልም ሲያዩ ወይም ቲክታክ ላይ ጊዜያቸውን ሲገድሉ፣ አንተ ግን ለብቻ ተገልለህ ነገህን ለመቀየር የቤተሰብህን ታሪክ ለመለወጥ የምትለፋው ልፋት ምን አይቀርም። ዛሬ የምትከፍለው ዋጋ የነገ ማንነትን ክብደት ይወስነዋል። አንተ ስለዚህ ስማኝ። እንግዲህ የወንድ ልጅ ስኬት በዘፈቀደ የሚመጣ እድል አይደለም። ከጀርባው ብዙ የተዋጡ እንባዎች፣ ብዙ የፈሰሱ ላቦች፣ ብዙ እንቅልፍ የሌላቸው መራራ ሌሊቶች አሉ። ዛሬ ይህንን ቪዲዮ የምታይ ወንድሜ፣ አሁን ያለህበት የድካም የግራ መጋባትና የፈተና ወቅት የመጨረሻ ምዕራፍ አይደለም። እሱ አንተን ጠንካራ ብረት አድርጎ ለመቅረስ የተዘጋጀ የመሸጋገሪያ ቶን እሳት። ውድቀትህን ተቀበል፣ ግን እጅ አትስጥ። ይህ ቪዲዮ ውስጣችሁ ጥንካሬ እና አዲስ ተስፋን እንደዘራ እምነቴ ነው። እኛ በአይዲያ ኪሮ ቻናላችን ሁሉ ጊዜም እንደዚህ ያሉ አእምሮን የሚያክሙ ሕይወትን መስመር የሚያስይዙና የተኙትን የሚቀሰቅሱ ጠንካራ ይዘቶችን ይዘን እናቀርባለን። እይታችን እንዲስተካከልን ይህ ወንድን የሚገነባ መልእክት ለብዙ ሺዎች ኢትዮጵያውያን ወጣቶች እንዲደርስ ቪዲዮ አሁኑኑ ላይክ ማድረጋችሁ አትርሱ። እስካሁን ቤተሰብ ያልሆናችሁና ይህ ቪዲዮ የጠቀማችሁ ደግሞ አሁኑኑ ሰብስክራይብ አድርጉና የደውል ምልክቷን ተጫኑ። የእናንተ እያንዳንዱ ላይክና ሰብስክራይብ ይህንን ቻናል ከውድቀት ያነሰዋል። በቀጣይ ሕይወትን የሚቀየር ቪዲዮ ይዘን እስከምንገናኝ ጠንካራው መልፋትህን አታቁም። ግሮዝ አስተሳሰብ አሳድግ። ዓለም ያንተን ውጤት እየጠበቀች ነው። ቸር ሰንብቱ።